ዛሬ የምናየው ስለ ዘመን ኤአይ ነው። ታዲያ ዘመን ኤአይ ምንድነው ብንል በዋንነት በቴሌግራም ላይ የሚሰራ የኤአይ ስቱዲዮ ነው። ዋናው መለያው ደግሞ ለተጠቃሚው ባህልና አካባቢ ተስማሚ የሆኑ ይዘቶችን በመፍጠር ላይ ማተኮሩ ነው። ዘመን ኤአይ ሲሰራ ሶስት ዋና ችግሮችን ነው በአእምሮ ይዞ የተነሳ። አንደኛ ውስብስብ የሆኑ የፎቶ ማስተካከያ መሳሪያዎችን ያስቀራል። ሁለተኛ ለአካባቢው ባህል ተስማሚ የሆኑ ምስሎች እጥረትን ይሞላል። ሶስተኛ ደግሞ ይህን ለመስራት ከአንድ አፕ ወደ ሌላ አፕ ማመላለስን ያስቀራል። እሺ እነዚህን ችግሮች በተግባር እንዴት ነው የሚፈታው? እስቲ ወደሚቀጥለው ክፍል እንሂድና መሳሪያው ለተጠቃሚው እንዴት እንደሚሰራ እና ልዩ የሆነውን የቴሌግራም አጠቃቀሙን እንመልከት። ሂደቱ በጣም ቀላል ነው። አስቡት፣ መጀመሪያ ፎቶ እንጭናለን። ከዛ ከተዘጋጁት ቴምፕሌቶች አንዱን እንመርጣለን። ጀነሬት ሚለውን እንጫናለን። በቃ የተጠናቀቀው ምስል በቀጥታ ወደ ቻታችን ይላካል። ይህን ያህል ቀላል ነው። ይሄ ነው እንግዲህ የተጠቃሚውን ልምድ እንከን የለሽ የሚያደርገው የቴሌግራም ብልሃት የሚባለው። ብዙ ጊዜ በሌሎች አፖች ላይ የሚያጋጥሙ ቴክኒካዊ ያወረድ ችግሮች በቀላሉ ያልፈበታል። ከሁሉም በላይ ደግሞ አካውንት ክፈቱ፣ ተመዝገቡ ምናምን የሚል ነገር የለም። በቀጥታ ወደ ስራ መግባት ነው የሚቻለው። ይህ ደግሞ ከሌሎች ብዙ የዌብ አገልግሎቶች በጣም የተለየ ያደርገዋል።